በኢትዮጵያም ሆነ በዓለም ላይ አንድ ሰው ህይወቱ ካለፈ በኋላ ሀዘኑ ይበረታብናል። ነገር ግን ከትንሽ ጊዜ በኋላ እየተረሳ ይመጣል። ጥሩም ሰራ መጥፎም ሰራ መጥፎ ከሰራ እንኳን እድሜ ልኩን ይታወሳል። ዛሬ ሳንጠግባቸው በወጣትነታቸው እንዲሁ ታይተው የጠፉ ነገር ግን መቼም ቢሆን ከሰው ልብ የማይጠፉ አርቲስቶችን ባጭሩ እንመለከታለን። በዚህ ቪዲዮ መጨረሻ ላይ የምናገኘው ወጣት አርቲስት ግን እመኑኝ የሁላችንም በአንድነት የምንወደው የምናከብረው አርቲስት ነው። አንደኛ ደረጃ በቅርቡ ያጣነው እጅግ በጣም በሰው የሚወደድ አርቲስት ታሪኩ ባባ። እውነት ለመናገር ባባ በአድናቂዎቹ የፊልም አርቲስት ብቻ አይደለም፣ ለህዝቡ አብሮን አንድ ቤት ውስጥ የሚኖር እንደ ታላቅ ወንድማችን ነበር። ባባ ፊልም መስራት ተመረም ይችልበታል። እሱ ያለበት ፊልም አማረም አላማረም መጨረሻው አሪፍ ፊልም መሆኑ አይቀርም። የአማርኛን ፊልም በእሱ ችሎታ ወደ ሆሊውድ ፊልም ይቀይረዋል። ሁላችንም በአንድ አፍ ነፍስ ይማር ብለናል። የባባ አድናቂዎች እና ወዳጆች ኮመንት ላይ በመግባት ሀሳባችሁን ጻፉልኝ። ለባባም ያላችሁን ስሜት ግለጹለት። ምስኪን እኮ ነች። ትችላለህ። የእናንተ ፍቅር ኮንፈረንስ መስራት ከእቃ ከፖፖ እንጀምራለን። ከገንዘብ ከ5 ሳንቲም ጀምረን በቀጣዩ ደግሞ በዘፈኑ ብዙ ሰውን ያፋቀረ ያዋደደ ዘፋኝ ማዲንጎ አፈወርቅ። ማዲንጎ ብዙ ሰውን ማንም ሳያስተውለው ረድቷል። እኔ ግን ዛሬ አወጣዋለሁ። ብዙ ሰው ሀሳቡን በቃል መግለጽ ይቸግረዋል። ፍቅሩን በምን አይነት አባባል መግለጽ እንዳለበት አያውቅም። ቢሆንም ግን ማዲንጎ አለልን፣ የሁላችንም አፍ የሆነ በተለይ የ90ዎቹ ማዲንጎ ወንድማችንም ብዙ ስራ ይቀረው ነበር። የብዙ ሰው አንደበት መሆን ይችል ነበር። በእውነት አልጠገብነውም። ቢሆንም ፈጣሪ አልፈቀደም። ገና በወጣትነቱ ከዚህ ዓለም በሞት ተለይቷል። አድናቂዎቹ ነፍስ ይማር ብለናል። ሃጫሉ ሁንዴሳ በኦሮምኛ ዘፋኝነቱ የምናውቀው ሃጫሉ አድናቂዎቹ ኦሮምኛ ተናጋሪዎች ብቻ አይደሉም፣ ሁሉም ሰው ይወደዋል። ድምፁ ማንንም ሰው የመማረክ ችሎታ አለው። ብዙ ስራ ይጠብቀው ነበር። ሃጫሉ የህዝብ ድምፅ አርቲስት ነበረ። ለሃጫሉ ከልባችን ነፍስ ይማር እንላለን። የትግረኛው ኮከብ ዳዊት ነጋ ዘዊደሮ በሚለው ዘፈኑ ሁላችንም እናውቀዋለን። ኢዝ ዘ ቤስት ጥሩ የሚያማምሩ ዘፈኖችን አበርክቶልናል። በዘፈኑ አፋቅሮናል። ዳዊት በለጋ እድሜው ተቀጭቷል። ነፍሱን በገነት ያኖርልን። አድናቂዎቹ ኮመንት ላይ በመግባት ሀሳባችሁንና ስሜታችሁን ግለጹልኝ። በመጨረሻም እንዳልኳችሁ ሁላችንም በአንድነት የምንወደው አርቲስት ታምራት ደስታ። ቢፈለግ እንኳን አንድ ሰው የለም ታሜን የማይወድ ሰው። ዘፈኖቹ ምግብ ናቸው። ተመርጦ የሚሰማ ዘፈን የለውም። ድምፁ ገዳይ ነው። ስሜት አለው። ማካበድ አይሆንብኝና የሞት ያነሳል ብዬ ባጋንን ደስ ይለኛል። እኔ በግሌ ሲከፋኝ፣ ፍቅር ሲያሰኘኝ፣ መደሰት ስፈልግ ከአጠገቤ ሆኖ እንዲያዘምልኝ የምፈልገው ታሜን ነው። የታሜ አድናቂዎች በአንድነት ነፍስክ በገነት ትረፍልክ ብለናል። እነዚህን እንቁ ሳንጠግባቸው አልፈዋል። ቢሆንም ሁሌም አብረውን ናቸው። እንዲህም በጥሩ ማስታወስ አለብን። በቀጣይ በአዲስ ርዕስ እንድንገናኝ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሰላም ቆዩልን።